ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ በየክልሉ ሄደው በየሙያቸው ይሰሩ ነበር። እሺ ተማሪዎች እንዴት ናችሁ? መምህር ናትናኤል እባላለሁ። እናንተ ግን እናቷ በሉኝ። እሺ ሴቶች በዚህ ጋር ሲስቲ። አዎ ወንዶች ደግሞ በዚህ ጋር ውጡ ጣና ተራገጥ። ቆይ ግን ከመውጣት በፊት ነገ ስመጡ የኔ ቤት ስራ ሰርታችሁ ነው። ነገ ስመጡ አንዳንድ ሳንቺፕስ ይዛችሁ ነው። ቲሸሬ ምንድነው? የቤት ስራ። ነገ ስመጣ ሁሉም አንዳንድ ሳንቺፕስ ይዛና ከ20 ማርካለሁ። ደግሞ የተለያየ ፍሌቨር ይዛችሁ ነው። እኛስ ቲቸር እኛስ። እናንተ ደግሞ በእኔ ትምህርት አንዳችሁም አትወድቁም። ወይኔ ደስ የሚል አስተማሪ። ቲቸር ካሁኑ እየወደድኩ ነው። ቲቸር እኔ እኮ ባለፈው ሴሚስተር ላይ ከ120 ነው የተሰጠኝ። አሁን አስተካክሎ ብታይ ቲቸር እንዳልወድቅ ፈርቼ ነበር። ምንም እንዳታስብ ይኸው 100 ነው ያደረኩት። እንደዛ ከሆነ ቲቸር አንተም በእኔ በኩል እንዳታስብ። በእውነት ስምሽ ማን ነው? ቅድስት። በቃ እንዳያሳስብ ቲቸር በእኔ በኩልም እንዳታስብ። በእውነት ስምሽ ማን ነው? ጽዮን። እስከ መጨረሻው 100 ቲቸር እኔ ጋርም አለክ። ምንድነው ሁሉ ለኔ ነው? ኧረ ጋር የዚህ ሰውዬ ውለታ በዛብኝ። ቆይ ጀለስ ደወለ መጣሁ። አባቢ የት ተመደብሽ? ኧረ እኔ ምን አውቄ። ቂንቆ የሚባል ሃይ ስኩል ገብቼ እንዳለ ረሃ ተማሪዎች። ኧረ ላሽ እኔ እኮ ኬጂ ነው የተመደብኩት። ወይኔ እባብ ነደፈኝ። ምን እሺ ነው ነደፈሽ? ቂጤን ሄሎ ዶክተር ጓደኛዬን እባብ ነደፋት። ምን እናድርግ? ይኸውልህ አዳምጠኝ። አሁኑ ነው እባብ የነደፋትን ቦታ በአፍ መጣ መርዙን አውጣላት። እሺ ተማሪዎች የወንዶች የዘር ፈሳሽ 25% ስኳር ነው። እንዴ ታዲያ ለምንድን ነው የማይጣፍጠው? ወይኔ ተቀጥልኩ። ምን ነው ፍቅረኛ ይዘጋ ከወንድ ጋር እየተሳሳመች ነው። ካዲያ የሆነ ነገር አድርጋ አልችልም። ለምን? ሚስቴ ይዘጋ ነች። ዶክተር ሸራይት ነከሰኝ። ታዲያ እቺ ልብስ ለካታ የምን ልብስ ነው? የስፓይደርማን። እኔ ምንሽ አግብተሻል እንዴ? ኧረ አላገባሁም። ለምን ጠየቀኝ? አይጣት የቀለበሳይ ጊዜ ይሄማ ወንዶች እንዳይለክፉኝ ነው። የበቀደም እናንተ ክላስ ውስጥ እኮ ነው ያላችሁት። ቆይ ተውት። እኔ ማስተማሩን ትቼ እናንተ ናቸው። አውሩ ጤና ይስጥልኝ መብራት አይደል? እሺ ጤና ይስጥልኝ። መብራቱ በወር 5 ቀን ሁሌ ይጠፋል። ምን ሆኖ ነው? ፔሪድ ላይ ሆኖ ነው። ጤና ይስጥልኝ መብራት አይደል? ጤና ይስጥልኝ። ኧረ እኛ ሰፈር እኮ ባለፈው ሳምንት መብራት የጠፋብን። አዎ እኛም ባለፈው ሳምንት ጉቦ ይበላን። ሄሎ መብራት አይደል? አቤት። ሁሌ ቅዳሜና እሑድ ላይ መብራት የምታጠፉት ነገር ምን ይባላል? ዘ ዊኬንድ። ሄሎ መብራት አይደል? አቤት። ሁሌ መብራቱን እያጠፋችሁ ስራዬን ስለምታቀሉልኝ አመሰግናለሁ። ምንድነው ስራ? ማጅራም መቺ። ሄሎ መብራት አይደል? አቤት። ፈጣሪያችሁን ትወዱታላችሁ? አዎ። ፈጣሪያችሁን ትፈራላችሁ? አዎ። መብራቱን ልቀቁልን። ምን አገናኘው? ሄሎ መብራት አይደል? አቤት። መብራቱን ለምን እንዳጠፋችሁት ምክንያቱም ብቻ ንገሩኝ። ምክንያቱም ብቻ። ምክንያቱ ትራንስፎርመሩ ስለተቃጠለብን። ታዲያ መፍትሄው ምንድነው? ይቅርታ ምክንያቱም ብቻ ነው የጠየቀኝ። ሰላም ዶክተር። ሰላም። ኧረ ሰውነቴ ብጉር በብጉር ሆነ እንዳጠፋው እርጂኝ። ይቅርታ አግብቻለሁ። ኧረ መድኃኒት እንዲሆን ጻፊልኝ። ብጉሬን የሚያጠፋልኝ መድኃኒቱማ ይኸው ቺቺኒያ ሂድበት። ዶክተር መሽኛዬ ላይ ቡጉንጅ ወጣብኝ። እኔም እንዳትወጣብኝ ነበር ግን የመድኃኒት ስቀባ ወደ እኔ ጠፋል። ተፈተፈት እስቲ ዶክተር እኔ ደግሞ ዝም ብሎ ይረበኛል። ካዲያ ለምን ምግብ አበላ? ጾመኛ ነኝ። ሲጀመር እዚህ ሆስፒታል ውስጥ ያላችሁ ዶክተሮች ሌቦች ናችሁ። ሴትዮ አንቺ እንደውም በዘመድ ነው የገባሽው። ጥበቃ ሌባ ነሽ። ጥበቃ አቤት ዶክተር ናይቺን ሴትዮ አውጣት። ይቅርታ ዶክተር ፍቅረኛ አለኝ። ጤና ይስጥልኝ መብራት አይደል? ጤና ይስጥልኝ። መብራቱ እኮ ጠፋብን። መቼ? ከጧት ጀምሮ ነበር እኮ ግን አሁን ጠፋብን። አሁን ነው ስራ የገባ ነው። ሄሎ መብራት አይደል? አቤት። መጽሐፍ እያነበብኩ እንዳለ መብራቱ ጠፋብኝ። ካዲያ ለምን ትራዲሽናል አታረጉም ስትል በጧፍ አንብብ። ሄሎ መብራት አይደል? አቤት። መብራት ከጠፋብን 3 ቀን ሆነው። እሺ አሁን ምን ይሉታል? ሃትሪክ ነው። ሄሎ መብራት አይደል? አቤት። በፈጠራችሁ መብራቱን ልቀቁልኝ። ምን ነው? ፀጉሬን እየተቆረጥኩ መብራቱን አጥፍታችሁት ግማሽ ፀጉር ግማሽ መላጣ ሆኛለሁ። ፋሽን ነው። ቦስ ጨረቃዋን አይታታል ዛሬ? እንዴ ጨረቃው ነች እንደዚህ የምታበራ? አዋ ማን ሰለሞን? አቤት። ጨረቃውን አይታታል? አዎ። እና ከደሞስ መብራት ምን ይሰራል? ምን በላጥፋልኛ። እሺ ቦስ። ሄሎ ፖሊስ። አቤት። ልጄ የብልግና ቪዲዮ ሳይ እጅ ከፍንጅ ያስኩት። አሁን አጠገብሽ ነው ያለው? አዎ። ስልኩን ስጪው። እንካ አንተ። ሄሎ ምን አይነት አፕሊኬሽን ላይ ነው የሚታየው? ሄሎ ፖሊስ። አቤት። ከስራ ስመለስ ባሌና ሰራተኛችን አብረው ተኝተው አገኘኋቸው። እናማ እሱ ላይ ክስ መሰረትበታል። እሷን ደግሞ ምን አቀረኝ ነው ከቤት ማባረራት። እስኪ ስልኩን ስጫት። ሽባለጌ እንጃቺ። ሄሎ እኔ ቤት ተቀጥረሻል። ሄሎ ፖሊስ። አቤት። ፍቅረኛ የጠፋ እባካችሁ ፈልጋችሁ አገኙልኝ። እሺ አንቺ ተረጋጊ፣ እኛ ፈልገን እናገኘዋለን። ደግሞ እኮ ነገ ሰርጋችን ነው። ደግሞ እኮ የጠፋን ልፈልግ። ሄሎ ፖሊስ። አቤት። ባሌ ከኔ ውጪ 2 ሚስት እንዳለው ደረስኩበት። እሺ አሁን ምን ትለዋለህ? ሶዬ ለምንድን ነው ፍላሽን ኮምፒውተር ላይ የሰካው? ምን ችግር አለው? ያንተ ፍላሽ እኮ ቫይረስ አለበት። ለሱማ ችግር የለውም፣ በኮንዶም ነው የሰካሁት። እሺ ተከሳሽ ለምንድን ነው ልጅቷን የቀበርካት? ክቡር ዳኛ አፈቅራለሁ ብላኝ ነው። ካዲያ አፈቅራለሁ ብትል ትቀብራታለህ? ሴትን ማመን ቀብሮ ነው። ቲቸር ይሄ ናቲ ዝም ብሎ ያፈጥብኛል። አንተ ምን አባንም ታፈጥባ ልጅቷ ላይ? ቲቸር አላማችሁ ላይ አተኩሩ አላልክም? አስተናጋጅ። አቤት። እስቲ አርሰናል ምግብ አምጣልኝ። የአርሰናል ምግብ የጾም ምግብ አምጣልኝ። በቃ እኔ በጣም ነው ማፈቅር። ጽዳት ሰራተኛ ነሽ? አዎ ግን አፈቅራለሁ። ሲጀመር ታይካለሽ። ሲቀጥል ደግሞ የጽዳት ሰራተኛ ምናምን አይመጥነኝ ስልሽ ቦታችን ይለያያል። ጥበቃ። አቤት። ናበርከት መጣው። ቆይ አንተ ለምንድን ነው ቻይኖቹ የምፈራቸው? እንዴ ቢበሉኝ ማን ነው ቻይና ይበላል ያለ? መቼ ነው የሚበሉኝ? አንተማ ሰው ነህ።
ዶክተር ውጤት እንዴት ነው? ውጤትን እንደሚያሳይ ከሆነ የሚያቃጥል ነገር ካልተወክ ትሞታለህ። ሄሎ ወይኔ ማር እንድንፋታ እፈልጋለሁ። እሺ ኦናና በጣም የምትፈራው ስትራይከር ማን ነው? አሊ ማጉር። እሺ የቤተሰብ ጨዋታ ነው። ዛሬ እንግዳችን ደግሞ ናቶ ነው። እሺ ናቶ 25 ሰከንድ አለ። አይ ቡጉሩን የሚያጠፋ ነገር ጥቀስ። ሚስት ማግባት። አፍሪካ ውስጥ ውረድ ሲባል የወረደ መንግስት ጥራ። ምን እስክስታ ነው? ምን ልትወጥር ትችላለህ? ታርዚና ነው። የፓርላማ ሌላ ስሙ ምንድን ነው? አልቤርጎ። በዚህ ሰዓት ሊያበላ የሚችል ነገር ጥቀስ። ቤስት ፍሬንድ ነው። እንኳን ደስ አለሽ። 7ኛ ልጅሽን በሰላም ታገላግለሻል። አመሰግናለሁ ዶክተር። እንጂ ምንድነው? የዚህ ሆስፒታል ዶክተሮች ላንቺ ትንሽ ስጦታ ገዝተንልሽ ነው። ኦ ቴንክ ዩ ሶ ማች። ኮንዶም? አዎ ዶክተር ልሞት ነው አይደል? ይኸውልዎት ጋሺ ሁላችንም ሞቶች ነን። የመሞቻ ፍጥነታችን ብቻ ነው የሚለየው። የኔ ምን ያህል ፈጣን ነው? የእርሶ እንደው ዜን ቦልት ነው። በዚህ ሰዓት ከመሆን ከፈልጋችሁ መማርና መማር ብቻ ነው ያለባችሁ። በትምህርት ካልተሳካልንስ ወደ ፕላን ቢ መግባት አለባችሁ። ወረዳ ልጆች ቀስ በል እንጂ ቤብ። እሺ ቤብ ከዚህ በኋላ ለደቡልሽ እቺን ማስቀየምበት። ቆይ አንተ ብራይ ሲል ነው ፈልገው ወይል ቆንጆ ሀብታም እና ቨርጂን ያለ ነው ታገለሉ። ማን ይጠራኝ? ሸኙኝ ልሂድ በቃ። ሲጀመር ኢትዮጵያ ማለት ሸንፋታ ጣሊያን ማሲቢቷን ጋር ፈራ። ግብፅን ማቆላናት። ታዲያስ ድህነትንስ? አየሁሽ። እኔ የምልህ የአንድ አመት ልደቱን አታከብርለትም? እባክህ አላከብርለትም። ምን አስበህ ነው? የሰላም ሚኒስቴር መሰልኩ እንዴ? ሳልሰራ ነው። እኔ ስትልኝ ውሃ ልማት ነው የምንረዳው። ሌላ ጊዜ ውሃ 4 ሰዓት 5 ሰዓት ላይ ነበር የምትሄደው። ዛሬ ግን ገና በጧት 1 ሰዓት ላይ ሄደች። አዎ ዛሬ በጧት ነው ስራ የገባ ነው። ኧረ እባካችሁ እኛ ሰፈር ከውሃ ከሄደ 2 ሳምንት ሞላው። የት አካባቢ ነው የእናንተ ሰፈር? ቀበሌ 03 ጋር። ይሄ ከወንዙ አጠገብ ያለው ሰፈር? አዎ። ሄሎ ውሃ ልማት። አቤት። ምንድነው? ቧንቧውን ስከፍተው ውሃው ነጭ ነው። በዛ ላይ ደግሞ አረፋ። እሻኔ ምን ትሏለህ? ሚልክ ሼክ። ሄሎ ውሃ ልማት። አቤት። ኧረ እባካችሁ ስለፈጠራችሁ ውሃውን ልቀቁልን። እሺ እንለቀዋለን። እሺ አሁን ገላይን ከታጠብኩ 2 ወር ነኝ። ምን ትለኛለህ? ግማታ። ይሄን ሁሉ ለምግብ ትጋብዘኛለህ ብዬ አላሰብኩም ነበር። ይቺ ምን አላት? 4 በርገርና 2 ፒዛ ብቻ እኮ ናት። ደግሞ እኮ እንዳልቀመስክ ሙሉንም ነኝ የበላሁት። አንቺስ በይ ማየት በራሱ ያጠግበኛል። እሺ ምን ነግርሽ ነገር አለ ብላ አይደል እዚህ የቀጠርከኝ? ምንድነው? ይኸውልሽ ቤዛ እኔ ካየሁሽ ቀን ጀምሮ እሺ ፍቅረኛሞቹ ሂሳባችሁ ደርሷል። እባክህ ፍቅረኛ አይደለም እንደ ወንድሜ ነው የማየው። ሻያችሁ ስንት ነው? 25 ብር ጌታዬ። ሻያችሁ በጣም አሪፍ ሻይ ነው የተጠቀምኩት። እሺ ተማሪዎች የሰው ልጅ ስንት የስሜት ሕዋሶች አሉት? እኔ ቲቸር። እሺ አንቺ ቤቲ? 6። እሺ አንቺ ቅድስት? አቤት ቲቸር። ሀብታም ወንድን ሪች ሜን ብለሽ ከጠራሽው ድሃ ወንድን ምን ብለሽ ነው የምትጠሪው? ድሃ ወንድ አልጠራም። እሺ ናቲ ወደፊት ምን መሆን ነው የምፈልገው? ቲቸር እኔ ኮሜዲያን ነው የምፈልገው። ለአንተ በዚህ ሰዓት ምርጥ ኮሜዲያን ማን ነው? ትምህርት ሚኒስቴር። ምንድን ነው? ቆይ እዚህ ክላስ ጓደኛ ብቻ ነው ተሰብስቦ የገባው? እሺ አንተ ደግሞ ጓደኛ ለምንድን ነው የቀረው ዛሬ? ቲቸር የሆነ ፊዚክስ አስተማሪ ሰሞኑን ቲክቶክ ላይ ላየህ? በቃ እሱን ካየህ በኋላ አንተ ዘጋኸው። ሄሎ ሴኩሪቲ፣ እዚህ አካባቢ ማንም የለም? አካባቢው እንዴት ነው? አካባቢው ጸጥ ረጭ ብሏል። አለቃ እንግዲህ ወደ ሚሽን ለመግባት ሰዓቱ ነው። አዎ በቃ እናድርግ። ዳይ በቃ ወደ ሚሽን እንዴት ደስ ይላል። እሺ አሁን ደግሞ ማስጎበኛችሁ እነዚህን ጥቁር ሐውልቶች ነው። ዋው እንዴ እዛ ጋር ያለው ይንቀሳቀሳል። ተማሪዎች አምቡላንስ ጋር ደውሉልኝ። እሺ ይችላል ደውል እንጂ ለካስ ካታምቱ ብለና ወንጀሉን መፈጸም ምን ታምናለህ? አዎ ክቡር ፍርድ ቤት። ጸጥታ ይከበር። ካሁን በኋላ ድምፅ ያሰማ ሰው ይባረራል። ስሙ ማሳሰማሪ ሲኖትራክ ገጫውን። ኧረ እንደዛ ከሆነ በቃ ወደ ቤት እንሂድ። አዎ በቃ እንሂድ። እንደምን አደራችሁ ተማሪዎች? እንዴ አይዟችሁ አትደንግጡ። ትንሽ ሲኖትራክ ነገር ገጨት አድርገኝ። መናገር የምፈልገው ነገር አለ። አዎ ምንድነው? እኔ እዚህ ደረጃ እንድደርስ የረዳኝ ፈጣሪን በጣም አመሰግናለሁ። አንድ ሰው ከለፋ ከጣረ እዚህ ደረጃ መድረሱ አይቀርም። ጓደኞቼም ከጎኔ የነበሩ ቤተሰቦቼም በጣም ላመሰግናችሁ እፈልጋለሁ። ሰውዬ ሚስትህን በቆንጨራ ገለህ ፖሊስና ህብረተሰብ ላይ ቀርበህ እኮ ነው
አሁን ትናገራለህ። ወንጀሉን እንድትሰራ ምን አነሳሳ? ቪያግራ